بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ወንድም እህቶቼ ባሁን ዘመን አሁን ባለንበት ጊዜ ውስጥ ዘውጁና የሚል ቀውሎችን በማራገብ ማንንም ያንሳው ማንንም እየተሄደበት ያለውን አካሄድ ያያችሁ ያላችሁት ወላኪን ከዛ ቀደም ብሎ ቁርአን ተፍሲር እናቀራለን ብላ ቁጭ ብላ የተለያዩ ቁርአን አንቀዝን በማይሆን ቦታ ያስቀመጡ እንደፈለጉ ያደረጉ የሚሄዱትን አይታችኋል የምትሄዱን አይታችኋል በጥቅሉ አሲያ ማለት ፈልጌ ነው መሰሎቹ እሷን የሚከተሉትን በአጠቃላይ አላህ Subhanahu Wa Ta'ala መጀመሪያ ሐቅን በሐቅነቱ ያሳየንና ምንመራበት ያድርገን ባጢልን በባጢልነቱ ያሳየንና የምንርቀው የምንጠነቀቀው ያድርገን ወላኪን እንደነዚህ አይነቶችንና እነሱን የሚከተሉ እንደዚህ ቻታን የሚከተሉ ሰዎችን ሚዲያ ላይ ሌላ አይደለምና ቲክቶክ ላይ ያሉ ራሱ ወደ ሱና የሚቀርቡ ወደ ተውሂድ የሚቀርቡ በአላህ ስምና ባህሪያቶች ችግር የለባቸው አህለ ሱነቲ ወል ጀማዓ ነን የሱሐቦችና ታቢዒዎች አትባዕ ታቢዒን በእነሱ አረዳር ተከታይነን የሚሉ ዳዕዋ የሚያደርጉ ሰዎች በአንድ ድምጽ ሁሉም እየወጣ እንደዛ አይነትን እቺ ልጅ ወደዛ ሚል መልእክትን ቢያስተላልፉና ቢያስጠነቅቁ በርካታ ወንድም እህቶች ይቆጠባሉ በያስባለሁ ወላኪን ኢላመታ እስከመቼ ነው ግን እንደዛ አይነት ነገራቶችን ያያየን እጃችንን ብቻ ወራይተን ምንተው ነገሩ ወይት እስኪደርስ ነው አሁን ዘውጁና መጣ ወደፊት ምን እንደሚመጣ ምን እናቃለን ብዙ ችግሮች ተግተልትለው እንደሚመጡ ምንም ጥርጥር የለም ስለዚህ ሊያህሊከ من هلك عن بينه ويحيى من حي عن بينه ነገራቶች ግልጽ ሆነው ሰዎች ብዙ ሰዎች በተለይ አዲስ የሚሰልሙ በተለይ ብዙ ሁኔታዎችን በመታሳየው አክቶች አንዳንዱ የአይን ሻወር ለመውሰድ የሚቀመጠው ተገላልጣ የተለያዩ በፊልተርና እንደዛ ሆኖ ስለሚመጣ የስንት ዓመት አሮጊት ወጣት አርጉ ስለሚያመጣ ፊልተሩ በእንደዚያ የአይን ሻወር ለመውሰድ የሚቀመጣል ከወንድ ማለት ነው የወንድ አልጫ የሆነ ሌላው ደግሞ እማያቃለ ያውቁ የሚያጠፋው ማዕሩፍ ነው ይሄ አደጋ ነው ወላኪን ሳያውቅ የሚከተሉት እሷን ተምሳሌት ለማድረግ እሷን አርአያ ለማድረግ የሚታገሉ እህቶችን ለመቆጠብ መጀመሪያ ዳዕዋ እናደርጋለን የሚሉ ወደ ተውሂድ ወደ ሱና የሚጠጉ በአላህ ስምና ባህሪያቶች ጉዳይ ላይ ችግር የሌለባቸው በዚህ ጉዳይ ላይ ቢናገሩ ሁሉም ባለበት በላይቭ ነው ሲያስተምርም ይሁን ቪዲዮ ሰርቶም ይሁን አንድ ሰው ቢያተርፍ አንድ ሰው እሷን አርአያ እንዳያደርግ ቢመክር ትልቅ ደረጃ አለው እና አላህ Subhanahu Wa Ta'ala ቀናቻውን መንገድ ይወፍቀን اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه አንድ ሰው ተናግሯል ተብሎ የሚተው ጉዳይ አይደለም ይሄ ጉዳይ ምክንያቱም ከጊዜ ወደ ጊዜ አሁን በፊት የነብዩ ስነ ምግባር አቢ አህመድ የነብዩ ስነ ምግባርን የተላበሰ ነው ተብሎ የተጨበጨበበትን አይተናል ዋንጫ የተሸለሙበትንም አይተናል ግን ወደፊት ምን እንደሚመጣ እናቀም አሁንም ደግመዋለሁ አቢ አህመድ የነብዩን ስነ ምግባር ነው ያዘው ይሄም እንደ ነብዩ ነው ስነ ምግባሩ ተብሎ ባደበለ ሲወራ ዝምን የተባለው አሁንም ወረድ ተብሎ ደግሞ ያው ይሄንኛው ከዛ ያነሳ ነው ዘውጁና የሚልን ቀውል ዘን ያን ዘውጅ እናጋባለን ብሎ ቁርአን አንቀጽን ያለ ቦታ አምጥቶ ያው ሰራተኞቻቸውንም አጋቡ ብሏል አላህ በሚል የት እንዳላል አቅም አላህ ሰራተኞቻቸውን አጋቡ ያለበትን እንደዛ እየተመጣ ሰዎችን በዲን ስም እየተሸወደ ነው ከዲን በፊት በነገራችን ማለት የሚያጋቡ ብዙ ነበሩ እናጋባለን የሚሉ ብዙ ሰዎች ነበሩ ወላኪን ማዕሩፍ ነው ይሄ እነዚህ ዱርዬ ናቸው ሲባል ይሰማል አሁን ግን በዲን ስም ነው የመጣው ቁርአን ተፍሲር የሚያቀሩ ሙፈሲራ ሙሐዲታ ማለት ብቻ ነው የቀረው አስተግፍሩላህ ወአቱቡ ኢለይህ